ድህነት የመጨረሻ ድህነት ወይም ደግሞ ኤክስትሪም ፖቨርቲ የሚባል ነገር አለ አይደል? ይሄ በእነዚህ በዓለም አቀፋዊ ህጎች መሰረት የጸደቀ የመጨረሻ ድህነት የሚባል አለ። ያ ማለት ከ$1 1.25 ዶላር የአሜሪካ ዶላር በታች በቀን የሚያስገባ ሰው የቀን ገቢው ከዛ በታች የሆነ ሰው የመጨረሻ ድሃ ይባላል ብለው ያስተማሩኝ። እኔ መጀመሪያ ውጭ ሀገር መጥቼ ዩኒቨርሲቲ ውስጥ ኢኮኖሚክስ ኮርስ ወስድ የሰማው ቀን እንዴ ወይት ምን ማለታቸው ነው? በቀን $1 ከ25 የሚያገኝ ሰው በእኔ ሀገር ድሃ አይደለም እና ድሃ ነው ግን ኤክስትሪም የመጨረሻ ድሃ ተብሎ አይቆጠርም። እና ይሄ ነገር ለዓለም አቀፋዊ የሆነ ህግ ተብሎ ነው የጸደቀው። አሁን አሻሽለውታል። አሁን $2 ከ15 ሆኗል። በፊት 1 ከ25 ነበር። አሁን $2 ከዩኤስ ዶላር ነው። $2 ከ15 በታች የሚያገኝ ነው ኤክስትሪም ፖቨርቲ። $2 ከ15 በእኛ ብር ሲመታ በዛሬው ቀን 270 ብር አካባቢ ነው። 270 ብር በቀን የሚያገኝ ሰው ኤክስትሪም የመጨረሻ ድሃ ነው በዓለም ለሚባለው ብለው ነው የሚያስተምሩ ብለው ነው የሚናገሩትም። እና ምን ማለት መሰላችሁ? ይሄ እኛ የምንከተለውና የምንማረው ትምህርት ለእኛ አይደለም የተሰራው፣ ከእኛ ህይወት ጋር የሚገናኝ ነገር አይደለም። የነሱን ህይወት በተመለከተ በነሱ አገር ስታንዳርድ ነው $2 ከ15 በታች ከሆነ አንድ ሰው የሚያገኘው ኑሮው ትክክል አይደለም ማለት ነው። ማለት ኑሮው በጣም ችግር ውስጥ ገብቷል ማለት ነው። ያ ሰው ብሎ ስለገመቱ ያንን እኛ ላይ ለሁሉም ለዓለም ላይ ጠቅላላ ነው የሚያወጡት። አሁን እኮ ለሰው ልጅ እንደዚህ ተብሎ የሆነ ህግ ወጣ ይባላል አይደል? አሁን ሂውማን ራይት ወይም ደግሞ እያንዳንዱ ነገር ለዓለም በሚጸድቅበት ጊዜ እኛን እኮ አይመለከተንም። ለእኛ አይደለም ፕላን የተደረገው፣ እኛ እዛ ውስጥ አለንበት። ምክንያቱም ዓለም ላይ ነው የምንኖረው፣ አንድ ዓለም ላይ ነው የምንኖረው አይደል እንዴ? ግን ህጎቹ የሚወጡት የነሱ ሀገር ድሃ አለ። ድሃ አሁን ዩኬ ውስጥ ከ5ቷ ሴት 2ቱ ሴቶች ባለፈው ያየሁት ስታቲስቲክስ ላይ የፔሪድ መጠቀሚያ እንትን መግዛት አይችሉም ከድህነታቸው የተነሳ። እየሰሩ ፉድ ባንክ የሚባል አለ። ምግብ የኔ ቢጤው ወይ ደግሞ የውጭ አዳሪው በመንግስትና በድጎማ መልክ የሚቋቋሙ ቦታዎች አሉ። ምግብ እየተሰራ የሚሰጥበት እዛ ሄዶ የሚበላ አለ እየሰራ ደሞዙ አልበቃም ብሎት። እሱ ግን ድሃ አይደለም። እና ድሃው እዛ ሀገር ያለው ድህነት እናንተ ድሃ አይደላችሁ። ምክንያቱም $2 በላይ ስለሆነ የምታገኙት። በምንም ስራ የማይሰራ ሰው ስፔሻሊ ሁሉም ዩኤስም ይመስለኛል ያ ሁሉም ቦታ አለ። ከስራ የማይሰራና በስራ መስራት ያቃተው ሰው በዲሰቢሊቲ የሚሆን ወይም ደግሞ በችግር ምክንያት ያቃተው ሰው መንግስት ድጎማ ይሰጠዋል፣ ምግብ ይሰጠዋል። ለምግብ፣ ለመጠጥ፣ ለቤት ቤት ይሰጠዋል። ዩሮፕ ውስጥ ቤት ይሰጠዋል። ቤት ይከፍላል፣ መንግስት ኪራይ ይከፍላል። እና ይሄ እነሱን አይመለከትም ማለት ነው። እነሱን የማይመለከት ከሆነ ምክንያቱም ሚኒመም $2 በላይ ነው የሚያገኙት። ምንም ነገር የሌለው ድሃ የተባለው አለ። በረንዳ ዳሪ እኮ አለ። በረንዳ ዳሪው መሰላችሁ በጣም ብዙ አዲክት ነው ወይም ደግሞ ከሲስተም ውስጥ በሆነ ነገር ተንሸራቶ የወረደ ነው። ኦኬ አዲክት ካልሆነ ዴት ትራፕ ውስጥ ይገባል። ወጥመድ አለ፣ የብድር ወጥመድ አለ። እያንዳንዱ ሰው ተበድሮ ዌስተርን ውስጥ ኑሮ በብድር ነው። ምክንያቱም ብድር የማይበደር ሰው ጥሩ ዜጋ አይደለም። እንግዲህ ከዚህ በፊት ብዙ ያጫወትኳችሁ ነገር አለ ስለ ብድር እና ያንን ብድር ምንድነው እሱ ቁጭ ብሎ አበዳሪው የሚጠብቀው የሆነ ቀን መክፈል እንዲያቅተው የተወሰነ ፐርሰንት ለምሳሌ ከ100 ሰው አትሊስት 10 ሰው መክፈል ያቅተዋል ብሎ ነው በዛ ላይ ቤት የሚያደርጉት ማለት ያን ነው የሚጠብቁት። ያንን ነው የነሱ ትርፍ። እና ቤት ሲገዛ በብድር ነው፣ መኪና ሲገዛ በብድር ነው፣
ምግብ ሲገዛ በብድር ነው ማንኛውም ነገር በብድር ነው ክሬዲት ካርድ ነው እየተበደረ ነው ሰው የሚኖረው እየተበደረ ትንሽ የውጭ ዜጋው እንደው ይሻላል እኛ ብዙዎቻችን ብድርን ስለማናውቅ ብዙ የውጭ ዜጋው ብድር ይፈራል የነሱ ኑሮ ግን የዌስተርኑ ህዝብ ኑሮ ነው መነግራችሁ በብድር ነው የሚኖር ሁሉ ነገር በብድር ነው ፖዚቲቭ ሳይድ አለው ብድር ሀብት ያመጣል ከዚህ ፊት የነገርኳችሁ ነገር አለ ያንዳንዱ ሀብታም በራሱ ብር አለ የሚሰራው ተበድሮ ነው የሚሰራው ይበደርና ነው ቤት የሚገዛው ይበደርና ነው መኪና የሚገዛው ይበደርና ነው ሁሉ ነገር የሚገዛው ከዛ እሱ ያለውን ብር ግን ባንክ ውስጥ ማስቀመጥ አይፈልግም ምክንያቱም በዛ ብር እቃ ላይ ማዋል አለበት ንብረት ላይ ማዋል አለበት አለዛ ብሩ ታክስ ይደረጋል ካሽ ታክስ ይደረጋል ስለዚህ ሁሉ ጊዜ ሄዶ ለምሳሌ ብር ያስፈልገው የለ ሄዶ በሆሊዴይ ለመሄድ $100,000 ካስፈልገው $100,000 ይበደራል እንጂ የራሱን ብር አያወጣም የለውም ካሽ የለውም ሀብታም ካሽ የለውም እና ይሄ ብድር ሲስተም እንዳልኳችሁ 10% የሚሆነው ዴት ትራፕ ውስጥ ይገባል መክፈል ያቅተዋል አደጋ ይደርስበታል ይታመማል ወይም ደግሞ ከስራ ይባረራል ያንን ነው ባንኮቹ የሚያተርፉት ያኔ እንዳለ ቤቱ ይወረስበታል መኪናው ይወረስበታል ከዛ እዳ ውስጥ ይገባና 5 ሳንቲም የለውም የበረንዳ ዳሪ ሆኖ ይቀራል በረንዳ ዳሪም ሆኖ ብዙ አይነት ድጎማ አለ የሚደረግ ዌስተርን ውስጥ አፍሪካ ውስጥም ድጎማ የሚያደርጉ ሀገሮች አሉ አትሊስት በምግብ ደረጃ በምግብ እንዳይጎዳ አሁን ሳውዝ አፍሪካ ኬንያ እስከማውቀው ድረስ የምግብ ድጎማ አለ ለህዝቡ ለዜጋው እንትን ምግብ ይሰጣል መንግስት እንደ ራሽን ይሰጣል ራሽን ይደረግለታል ዘይት ምናምን ጨው ስኳር በዱቄት ምናምን ፓስታ ይሰጣቸዋል ያ ጥሩ ነው ግን ዛሬ እንደው ስለ ድህነት ኤክስትሪም ፖቨርቲ ላወራችሁ ይፈለኩት ለመሰላችሁ አንድ ሰው ሁሉ ጊዜ አንተ እብድነህ ሲባል የሆነ ጊዜ ላይ ራሴ እብድ ነኝ ብሎ ማሰብ ይጀምራል ይሄን ታውቃላችሁ አይደል መቼም ብዙ ሰው ያውቀዋል ይሄን እና እኛ ደሃንን አፍሪካ ደሃነው ጥቁር ደሃነው በሁሉም ነገር ላይ ደሃናችሁ ተብሎ ስለሚነገረን እኛ ራሳችን ደሃንን ብለን ነው የምናስበው ሀገራችን በጣም ደኖ በእናንተ ሀገር በጣም ህዝቡ ደሃ ነው ምክንያቱም $2 በታች $2.15 በታች ስለሆነ የሚያገኘው ደሃ ነው ሀገራችሁ ውስጥ በጣም ደሃ ስለሆነ እኛ እንረዳችኋለን እርዳታ ድጎማ ደሃ ከዛ ድህነት ደሃንን ብለን ነው የምናስበው በዛሬ ሰዓት ዌስተርን ውስጥ ምግብ ሳበላ የሚያደርሰው አለ በጣም ብዙ አይነት ድህነት አለ ግን ድህነት እንግዲህ አሁን እንኳን በነገርኳችሁ ላይ ድህነት ሪሌቲቭ ነው ማወዳደር አይቻልም አንዱን ሀገር ካንዱ ሀገር ጋር አንዱን ህዝብ ካንዱ ህዝብ ጋር ማወዳደር አይቻልም በድህነት ለመለካት ማለት ነው እና እኔ ኤክስትሪም ድህነት ብለው መጀመሪያ ያስተማሩኝ ቀን በጣም ነው ሳቄ የመጣው ከዛ ድህነት ቴስት ፈተና ኤግዛም ደርሶ መጻፍ ነበረብን እሴ እና እሴው ላይ የጻፍኩት ነገር በጠቅላላ ኤክስ እንትን የተሰጠኝ ግሬዱ በጣም ሎ የሆነ ግሬድ ነው ያገኘሁት ለምንድን ነው እኔ የጻፍኩት ራሴ በማውቀው ራሴ በመሰለኝ ድህነት ማለት 3 ነገሮችን ነው ለኔ የሚይዘው አንድ ምግብና የሚጠጣ ነገር የሌለው ሼልተር ማደሪያ ቤት የሌለውና የሚለብሰው ነገር የሌለው ሰው ነው እኔ የመጨረሻ ደሃ እንጂ በዛን ሰዓት $1.25 የሚያገኝ ሰው በሀገሬ ደሃ አይደለም ያንን ነው የጻፍኩት ያንን ሲጽፍ ግን የተሰጠኝ በጣም አነስተኛ የሆነ እንትን ያገኘሁት